እነኚህ ነገሮች ካላወቃችሁ ምናልባትም አሁን ላይ እየተጠቀማችሁት ባለው ኢፖክሲ እየተሸወዳችሁ ወይም ደግሞ ስህተቶችንም ጭምር እየሰራችሁ ሊሆን ይችላል። አንድ ኢፖክሲ ኳሊቲ ኢፖክሲ ነው የሚባለው ምን ሲሆን ነው? አንድ ኢፖክሲ ኳሊቲ ካልሆነ የሚያመጣብን ችግር ምንድን ነው? ሬሾችንን ትክክል ሆነን ሚክሲንጋችንን ትክክል ሆነን ልክ ስራችን ላይ ስናፈሶና ስንጠቀመው ቶሎ ያለመድረቅ እንዲሁም ደግሞ የመበጣጠስ አይነት ኢፌክቶችን ጭምር በከለሮች መካከል ላይ በተለይ የኦሽን ከለሮችን ወይም ደግሞ የተለያዩ ከለሮችን ስታዩ ከፈሰሳችሁት በኋላ ብጥስጥስ የማለት አይነት ነገር ታዩበታላችሁ። ያ ታዲያ አንድም ኳሊቲ ኢፖክሲን ካለመጠቀም ነው። እሱ ብቻ ነው እያልኩ አይደለም፣ ምክንያቱ የተለያዩ ምክንያቶች አሉ። ነገር ግን ከምክንያቶቹ መካከል አንደኛው ኳሊቲ ኢፖክሲን ካለመጠቀም ነው። ታዲያ ኳሊቲ ኢፖክሲን ከምንለይባቸው መንገዶች መካከል ሁለቱ ልንገራችሁ። አንደኛው ስፓቹላችሁን ቼክ ማድረግ ነው። ሚክስ አድርጋችሁ ሜዥር አድርጋችሁ በስነ ስርዓት እርግጠኛ ከሆናችሁ በኋላ ስራችሁን ከሰራችሁ በኋላ የተጠቀማችሁበትን ስቲክ ወይም ደግሞ ስፓቹላ ማስቀመጥ እንዳትረሱ። ታዲያ ያንን ከ24 ሰዓት በኋላ ወይም ደግሞ ስፔሻሊ ከ16 ሰዓታቶች በኋላ እንጨቱን ስትነኩት እስከ 16 ሰዓት ወይም ደግሞ እስከ 24 ሰዓት የማጣበቅ አይነት ባህሪ ካለው ኢፖክሲያችሁ ጥራቱን የጠበቀ አይደለም ማለት ነው። በተጨማሪም ደግሞ በኪውሪንግ ፕሮሰስ ወቅት ብዙ ኢፖክሲዎች በተለይም ደግሞ ኮፊ ቴብሎች እንዲሁም ዳይኒንግ ቴብሎችን ስንሰራ ዩዥዋሊ የሚያስፈልጋቸው 24 ሰዓታቶች ነው። ነገር ግን እስከ 48 ሰዓት ደግሞ ፐርፌክትሊ በደንብ ይደርቃሉ። ታዲያ እስከ 24 ሰዓት ድረስ ሲነካ ፊንገር ፕሪንት የሚያስቀምጥ ከሆነ የእጅ አሻራን የሚይዝ ከሆነ እናም ደግሞ እስከ 48 ሰዓታት ድረስ ደግሞ ፊንገር ፕሪንት የሚይዝ ከሆነ በ48 ውስጥ ሙሉ በሙሉ ኪዩር ካላደረገ ምናልባትም እየተጠቀማችሁት ያለው ኢፖክሲ መቀየር ሊኖርባችሁ ይችላል። ምክንያቱም ጥራቱን በጠበቀ ኢፖክሲ የምትሰሩት ስራ እና ጥራቱን ባልጠበቀ ኢፖክሲ የምትሰሩት ስራ አንድ አይነት ሪዛልት ወይም ደግሞ አንድ አይነት ውጤት ሊኖረው አይችልም። ይህ ማለት ምን ማለት ነው? ለምሳሌ ጥራቱን ባልጠበቀ ኢፖክሲ ብንሰራ የምናያቸው ኢፌክቶች ቀደም ሲል ሜንሽን ካደረግኩላችሁ በተጨማሪ ደግሞ ስቲክ የሆነው ሊቀር ይችላል። ወይም ደግሞ ኢፖክሲ በብዛት ካለቀ በኋላ የሚያንጸባርቀውን አይነት እይታ ላታገኙበት ትችላላችሁ። ይህ ማለት ምንድን ነው? ልክ እንደ ካርቶን መሰል ወይም ደግሞ ስዕላቶችን አይታችሁ ከሆነ በራሳቸው ሻይን ያደርጉ ማለት ልክ እንደዛ ድርቅና ግግር ብሎ የሚቀር አይነትም ሊሆንባችሁ ይችላል። ስለዚህ እነዛን ነገሮች ለማስወገድና ጥርት ያለ ሪዛልትን ለማግኘት መጠቀም ያለባችሁ ኳሊቲውን የጠበቀ ወይም ደግሞ ጥራቱን የጠበቀ ኢፖክሲን ነው። ታዲያ በምን እንለያቸዋለን ለሚሉት ነገሮች ቀደም ሲል የነገርኳችሁ ምልክቶች እጅግ በጣም ጠቃሚ ስለሆኑ እነዛን መከተል ለእናንተ ብዙ ጥቅምን ይሰጣችኋል። ከዛ በተጨማሪ ደግሞ አንድ ለነገራችሁ የምፈልገው ነገር መጀመሪያ ላይ ሜንሽን ያደረግኩላችሁ ወይም ደግሞ ኳሊቲ ያልሆነ ኢፖክሲ ሊያመጣባችሁ ይችላል ብዬ የነገርኳችሁ ነገሮች በጠቅላላ ደግሞ በእኛ ስህተትም ጭምር ሊመጡ ይችላሉ። ይህ ማለት ነው ኳሊቲ የሆነ ኢፖክሲን እየተጠቀማችሁ ነገር ግን በሬሾ ስህተት ወይም ደግሞ በሚክሲንግ አሊያም ደግሞ በስራችሁ ውስጥ በችኮላ ሊሆን ይችላል። ምክንያቱም ኢፖክሲ ፕሮሰስ ነው ወይም ደግሞ በፕሮሰስ ውስጥ የሚመጣና እያማረ የሚቀጥል ነገር ነው እንጂ ወዲያው አንድ ሰው ተነስቶ በ5-10 ደቂቃ ውስጥ በቃ ቶሎ አፈጣጥኜ ላድርስ ቢል የሚሆን ነገር አይደለም። ስለዚህ ከኛ ፍጥነት ሊሆን ይችላል ወይም ደግሞ ስህተቶችን ከመስራት ደግሞ እነኚህ አይነት እክሎች ሊገጥሟችሁ ይችላሉ። ታዲያ እነዚህ አይነትን እክሎች ለማስወገድ ስልጠናን ብትወስዱ ተመራጭ። እኛ እንግዲህ ሃኖን ኢፖክሲ አምሃሪክ ይሄ የአማርኛው ቻናላችን ነው። ነገር ግን በእንግሊዝኛም ጭምር ኮርስ የምንሰጥበት ከ8000 በላይ ሰብስክራይበር ያለውም ቻናል አለ። በዛ ላይም እንደምንስተዋወቀው ሁልጊዜም በሳምንት ውስጥ ለ5 ቀናት ስልጠናዎቻችን አሉ። ዩዥዋሊ ስልጠናዎች የሚካሄዱት በቀን ውስጥ ለ3 ሰዓት ነው። እናም በሃኖን ኢፖክሲ ኤንድ ረዚን መሰልጠን የምትፈልጉ ሰዎች ደግሞ ካላችሁ በ0910 13 87 84 ወይንም ደግሞ በ0923 63 61 11 ላይ ደውላችሁ ልታገኙን ትችላላችሁ። አድራሻችን በአዲስ አበባ ካራቆሬ ይገኛል። እነዚህን የአካል ስልጠናዎች ከወሰዳችሁ በኋላ ፈጽሞ እነዚህ አይነት ስህተት ውስጥ አትገቡም ማለት ነው። ከዛም በተጨማሪ ደግሞ ኳሊቲ የሆነን ኢፖክሲ ኳሊቲ ካልሆነው ኢፖክሲ በደንብ አጥረታችሁ የመረዳቱን ወይም ደግሞ ግንዛቤን የመጨበጥም ክህሎት ታዳብሩበታላችሁ ማለት ነው። በዚሁ ላይ ለመጨመር ያክልም ደግሞ ኳሊቲ በሆነ ኢፖክሲ ስትሰሩ የምታገኙት ሪዛልት ምንድነው? መስታወት የሚመስል እጅግ በጣም የጠራና የሚያንጸባርቅ የኢፖክሲ ምርትን ማውጣትና ማምረት ትችላላችሁ። ስለዚህ ይህ አይነቱ ምርትና ስራ በገበያው ላይ እናንተን ተፎካካሪ እንድትሆኑ ተወዳዳሪ እንድትሆኑ ከዛም ባሻገር ደግሞ
ተመራጭ እንድትሆኑም ጭምር ያደርጋቸዋል ማለት ነው። ለዛም ነው እንግዲህ እኛ ጋር አብዛኞቹን ስራዎች አይታችሁ ከሆነ እጅግ በጣም ሻይን የሚያደርጉ ግሎሲ ኢፌክት ያላቸውና ውብ የሆኑ ስራዎች ናቸው በብዛት ተማሪዎቻችን ጭምር የሚሰሩት። እኛ የምንሰራው ብቻ ሳይሆን በተማሪዎቻችን እጅ የሚሰሩትን ስራዎች እንኳን ብትመለከቱ እጅግ በጣም ጥራታቸውን የጠበቁና ስታንዳርዳቸውን የጠበቁ ስራዎች ናቸው። ከስዕል አድኖ አንስቶ የኮፊ ቴብሎች፣ የዳይኒንግ ቴብሎችን እንዲሁም ደግሞ ከዛም በተጨማሪ ደግሞ የግድግዳ ሰዓቶች ከዛም በዘለለ መልኩ ደግሞ ብዙ አይነት ስልጠናዎች ይገኛሉ እዚህ ሃኖን ኢፖክሲ ማለት ነው። ስለዚህ በዚህ አይነት መልኩ እጅግ ጥራት ያለውን ስራ እንድታወጡ የሚረዳችሁ አንድም የእናንተ ብቃትና ክህሎት ከዛም በተጨማሪ ደግሞ የምትሰሩበት ኢፖክሲ ወይም ደግሞ የኢፖክሲው ጥራትና ኳሊቲው ይወስነዋል ማለት ነው። ነገር ግን እናንተ እጅግ ፕሮፌሽናል እየሆናችሁ ስትመጡ ኳሊቲ የሌለው ኢፖክሲ እንኳን ቢገጥማችሁ እንዴት ስህተቶችን ቶለሬት ማድረግ እንችላለን የሚለውንም ነገር ደግሞ አንደርስታንዲንጉ ይኖራችኋል ማለት ነው። ይህ ማለት ምን ማለት ነው? እንግዲህ አስቡት 4 ሊትር ኢፖክሲ ገዝታችሁ ኳሊቲውን ያልጠበቀ ከሆነ ያ ሁሉ ዌስት ሊሆን ነው ማለት ነው። ከረንትሊ እንግዲህ አሁን ላይ ባለው በገበያ ማርኬት ኢፖክሲ እየተሸጠ ያለው እስከ 5000 ድረስ ነው አይደለ? ስለዚህ 5000 ሙሉ ዌስት ልታደርጉ ነው ማለት ነው። ነገር ግን እናንተ በበቂ ሁኔታ ስለ ኢፖክሲ አንደርስታንዲንጉ ካላችሁ ጥራቱን ያልጠበቀ ኢፖክሲ እንኳን ቢሆን እንዴት አድርገን መጠቀም እንችላለን የሚለውን ነገር መረዳትና ማወቅ ትችላላችሁ። ስለዚህ የመጣው 4 ሊትር አይባክንባችሁ ማለት ነው። ያንን ሙሉን ዩቲላይዝ አድርጋችሁ ተጠቅማችሁ ነገር ግን በቀጣይ ጊዜ ልክ ስትገዙ ምን ታደርጋላችሁ ማለት ነው? ጥራቱን ያልጠበቀውን ኢፖክሲ ኦሬዲ አይደንቲፋይ ስላደረጋችሁት ወይም ደግሞ ስላወቃችሁት ጥራቱን ያልጠበቀውን ኢፖክሲ ሳትገዙ ጥራቱን የጠበቀ ሌላ የኢፖክሲ ምርት ፈልጋችሁ ወደ መግዛት ውስጥ ትገባላችሁ ማለት ነው። ስለዚህ ይህ አይነቱ እጅግ ብዙ ነገሮች አሉ። አይሆፕ በዚህ ቪዲዮ ብዙ እንደተማራችሁበት ተስፋ አድርጋለኝ። ያላችሁን ሀሳብ አስተያየት ደግሞ በኮሜንት መስጫ መግለጻችሁን እንዳትረሱ። ምክንያቱም የእናንተ ፊድባክ የእናንተ ኮሜንት ይጠቅመናል። ሁሌም እንደምናደርገው በተለይ ደግሞ እኛ ጋር የሚሰለጥኑትን የተማሪዎቻችንን አስተያየቶች እየተቀበልንና ራሳችንንም ደግሞ ከተማሪዎቻችንም ጭምር እየተማርን ራሳችንን እያዳበርን ነው እዚህ የደረስነውና የእናንተ አስተያየት ይጠቅመናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ሆነላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።